ይሄው አካውንታችንን ከፍተን ጨርሰናል ማለት ነው። ሙሉ ፕሮፋይሉ እንደዚህ ነው። ስሙ ምናምን አለ። ፐር ሃወር $5 እንደማስከፈል ያሳያል ማለት ነው። በዚህ ሰዓት ብዙ ዩቲዩበሮች ኦንላይን ስራ ይላሉ፣ ግን ከፍተን ስናይ የሚያሳየው ስለ አፕ ወርክ ነው። አፕ ወርክ ምንድነው ምናምን የሚለው ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ያሳውቁኝ። ዛሬ ግን አካውንት እንዴት እንደምንከፍት አሳያችኋለሁ ማለት ነው። በነገራችን ላይ ስለ አፕ ወርክ ጠቀም ያለ መረጃ ከፈለጋችሁ የዩቲዩበርንና የናቲ ተፈራን ቪዲዮ ማየት ትችላላችሁ ማለት ነው። አሁን ሌትስ ጎ ወደ ቪዲዮ። በነገራችን ላይ እስካሁን ድረስ ቪዲዮ ላይክ ቻናሉ ሰብስክራይብ አርጉት አላልኳችሁም ማለት ነው። ስለዚህ ቻናሉ ሰብስክራይብ ቪዲዮ ላይክ በማድረግ ወደ ቪዲዮአችን እንሄዳለን። ወደ ቪዲዮአችን ስንሄድ የመጀመሪያው ስቴፕ የሚሆነው ወደ አንድ ብሮዘር ትሄዱና አፕወርክ ብላችሁ ሰርች ታረጋላችሁ ማለት ነው። እሱ ችግር የለውም፣ የትኛውም ብሮዘር ላይ ይሰራል። አፕወርክ ብላችሁ ሰርች ታረጉ መጀመሪያ ላይ የሚመጣላችሁ ዌብሳይት ክሊክ አርጋችሁ ትገባላችሁ ማለት ነው። ከዛም በኋላ የአፕወርክ ሙሉ ፌት ያመጣልናል ማለት ነው። የዌብሳይቱ ሙሉ ፌስ እንደምታዩት ከላይ ሎጊ የምትል ነገር አለች። ኢሜል ካላችሁ ደግሞ ኮንቲኒዩስ ጉግል ኢሜል የሚል ነገር ያመጣላችኋል ማለት ነው። ያው በዛ መስገቡ ከሆነ ሙሉ ስቴፓችሁን ታቀላላችሁ ማለት ነው። ግን ከላይ ኢንተርፌሶቹን እንደምታያቸው አፕወርክ ምናምን ብሎ ያመጣላችኋል ማለት ነው። ይሄ ሙሉ የአፕወርክ ዌብሳይቱ ነው ማለት ነው። እዚህ ላይ ገብተን ነው ሬጂስተር እና የተለያዩ ነገሮችን የምንፈጽመው ማለት ነው። ስለዚህ አሁን አፕወርክ ኢንተርፌሱ ላይ ሳይን አፕ ብለን አብረን እኩል ሳይን አፕ በሚለው እንገባለን ማለት ነው። ሳይን አፕ ላይ ከገባ በኋላ እንደዚህ አይነት ኢንተርፌስ ያመጣልናል። አይ አም ፍሪላንሰር የሚለውን እንነካዋለን። አይ አም ፍሪላንሰር ማለት ሰራተኛ እንደሆናችሁ ለማሳወቅ ነው ማለት ነው። ስለዚህ አፕላይ ትሉታላችሁ ማለት ነው። አፕላይ ካላችሁት በኋላ የሚቀጥለው ኢንተርፌስ ይመጣላችኋል። ይሄው ቀጣይኛው ፌስ እንደምታዩት ማለት ነው ሳይን አፕ የምታረጉበት ቦታ ነው። ፈርስት ኔም፣ ላስት ኔም፣ ኢሜይላችሁን የተለያዩ አይነት ነገሮች ሞልታችሁበት ኦር ደግሞ ስለናንተ የሚገልጸውን ነገር ሞልታችሁበት ሳይን አፕ የምታረጉበት ቦታ ነው ማለት ነው። ለናንተ እንዲቀላችሁ ኮንቲኒው አስ ጉግል የሚለውን ከነካችሁት ለናንተ ያቀልላችኋል ማለት ነው። ምናልባት ጉግል አካውንታችሁን እዚህ ላይ ስላልከፈታችሁት ሊሆን ስለሚችል ስለዚህ ፈርስት ኔም ላስት ኔም የሚለውን ሞልታችሁ ስቴፑን ከኔ ጋር አንድ ላይ አብረን እንሄዳለን ማለት ነው። ስለዚህ እኔም እናንተ ለማሳየት ሙሉ ኔም ሞልቼ አብረን እንሄዳለን ማለት ነው። Hey kid, don't ever let them get inside your head. They'll tell you what to do in life instead of everything you know that you could get. Don't let them guide your life towards regret. I'll fight for what I love with every breath. My past is filled with things I won't forget. I use them all to push me to my best. So treat the worst of times just like a test. If only I could go back in time, I'd tell myself that everything will end up. ሙሉ ስቴፑን ከጨረሳችሁ በኋላ ከታች ያሉትን ሁለቱን ካፕቾች ማብራታችሁን አረጋግጡና ክሬት ማይ አካውንት የሚል ነገር አለ። እሷን አንድ ጊዜ ትነኩታላችሁ ማለት ነው። ከዛም በኋላ ሙሉ አካውንታችሁን ከፍቶላችሁ ይጨርሳል። ያው ኮንግራቹሌሽን ዩር አካውንት ሃዝ ቢን ክሬትድ ሌትስ ጎ ቱ ቬሪፊኬሽን የሚል ነገር ሌትስ ጎ ቱ ዩር ስታርት የሚል ነገር አለ ማለት ነው። ስለዚህ አሁን ምንድነው የሚቀረው ስቴፕ አካውንታችንን ቬሪፋይ እናደርጋለን ማለት ነው። ሃው ቱ ቬሪፋይ ካላችሁ በኢሜይላችሁ ነው ቬሪፋይ የምታደርጉት ማለት ነው። ኢሜይል ካላችሁ ኢሜይላችሁን እዛው ላይ ከፍታችሁ ትችላላችሁ። ካልሆነ ግን ጎ ቱ ኢሜይል ኢንቦክስ የሚል ነገር አለ ማለት ነው። ስለዚህ ጎ ቱ ኢሜይል ኢንቦክስ የምትሉን ትነካላችሁ ማለት ነው። ከዛ ወደ ኢሜይል ኢንቦክሳችሁ ወስዳችኋል። ከዛም በኋላ ኢሜይል ኢንቦክሳችሁ ላይ በመግባት ስቴፑን ትጨርሳላችሁ ማለት ነው። ወደ ኢሜይል ከወሰዳችሁ በኋላ እራሱ መጀመሪያ ላይ የሚመጣላችሁ ሜሴጅ አለ ማለት ነው። አፕወርክ ኖቲፊኬሽን የሚል እዛ ውስጥ በመግባት ቬሪፋይ ዩር አድሬስ የምትል ነገር አለች ማለት ነው። ከዛም በኋላ እሱ ምንድነው እዛው ላይ ገብታችሁ ቅድም ስከፍቱ የሞላችሁትን ኢሜይል አድሬስ እና ፓስወርዱን ሙሉ በትክክል ከሞላችሁለት አካውንታችሁ ምን ሆኗል ማለት ነው ቬሪፋይ ሆኖላችኋል ማለት ነው። ካልመጣላችሁ ምናልባት እናንተ ሪፍሬሽ ታረጉታላችሁ ማለት ነው። ሪፍሬሽ አረጋችሁ እንዲመጣላችሁ ታረጋላችሁ። ቬሪፋይ ኢሜይል የምትሏን በመንካት ሙሉ አካውንቴን እዛ ላይ ከፍቼ የነበረውን እንዳለ ወደዚህ ያመጣውና ከዛም በኋላ ቬሪፋይ ያደርግልኛል ማለት ነው። በመታየት መልኩ ቬሪፋይ አርጎልኝ ሲጨርስ ኮንግራቹሌሽን ይለኛል ማለት ነው።
ከኮንግራጁሌሽን ያለው ስቴፕ ኦር ደግሞ ኢንተርፌስ ይሄኛው ነው ማለት ነው። ሄ ብሎ የጎግል ስማችሁን ኦር ደግሞ እናንተ የሞላችሁበትን ስም ያመጣላችኋል። ከዛ ሬዲ ፎር ዩር ኔክስት ቢግነር ኦፖርቹኒቲ ይላል። ከዛም በኋላ ከታች ጌት ስታርት ምትል ነገር አለች፣ እሷን ትነካላችሁ ማለት ነው። ጌት ስታርት ምትሉን ከነካችሁ በኋላ ኢፊኩዌሽን ትንሽ ጥያቄዎችን ለእናንተ ይጠይቃችኋል ማለት ነው። እናንተ ከዚህ በፊት ፍሪላንሰር ነበራችሁ ይላል ማለት ነው። አይ ሃቭ ሰብ ኤክስፒሪየንስ የሚለውን ትነካላችሁ ማለት ነው። ይሄ ብዙም ሪዛልቱ የሚጎዳ ነገር የለውም ማለት ነው። ከዛ ኔክስት የሚለውን ትነካላችሁ። ከዛ ሁለተኛ ጥያቄ ትጠይቃላችሁ ማለት ነው። ይሄንን ፍሪላንሰር ስራ መስሩት ለምን ምክንያት ነው ይላል። ብር ሜክ ለማድረግ ነው ምናምን የተለያዩ ኦፖርቹኒቲዎች ምናምን። እኔ አይ ጌት ኤክስፒሪየንስ ፎር ኤ ፉል ታይም ጆብ ብየዋለሁ ማለት ነው። እናንተም አንዱን መንካት ትችላላችሁ። ከዛ ኔክስት እለዋለሁ። ከዛ ሶስተኛው ጥያቄ ጠይቆኛል ማለት ነው። how would you like to work የሚል ነገር አለ። እኔ የመጀመሪያውን ክሊክ አድርጌበታለሁ ማለት ነው። ከዛ ከታች ያለችውን ካፕቹ አብርቼ ከዛም በኋላ ኔክስት የሚለውን እጨርሳለሁ ማለት ነው። ይሄን ኔል ብዙ የሚከብድ ነገር አይደለም። በመቀጠልም እናንተ አንዳንድ ማወቅ የሚፈልገው ነገር አለ ማለት ነው። በዚህ ጊዜም ፉል አውት ማኑዋሊ 15 ሚኒት የምትሏን ነገር ትነካላችሁ ማለት ነው። እናንተ የምትፈልጉትን ስራ እዚህ ጋር ያማርጣችኋል ማለት ነው። ጀስት እኔ ዌብ ዲቨሎፐር እና ሶፍትዌር ዲቨሎፐር ስለሆንኩ ዌብ ዲቨሎፐር እና ሶፍትዌር ዲቨሎፐር የሚለውን አንድ ጊዜ ክሊክ አድርጌበት ከዛም በኋላ የሚያማርጡኝ ብዙ ነገሮች አሉ ማለት ነው። ከዛ ውስጥ እኔ ዌብ ዲቨሎፐር የሚለውን ነክቼ በዌብ ዲቨሎፐር ይሄድና ኔክስት የምትሏን ነካታለሁ ማለት ነው። ከዛም በኋላ እናንተ የምትፈልጉትን ያማርጣችኋል። ከዛ ውስጥ እናንተ የምትፈልጉትን ትመርጣላችሁ። ጀስት እናንተ በመረጣችሁት ነው። እኔ ዌብ ዲቨሎፐር ስለሆንኩ አንድ ወይ ሁለቱን መርጬ ጠጥብዬ እተዋለሁ። ከዛ ኔክስት የምትሏን ነካታለሁ ማለት ነው። ከዛም በኋላ በመቀጠል ይሄኛው ዋናው ቤዚኩ የሚባለው ቦታ ላይ ደርሰናል ማለት ነው። ይሄ ቤዚኩ ቦታ ላይ መቼም መሳሳት የለባችሁም። ይሄን ፉል ስታክ ዲቨሎፐር ብላችሁ ነው መሙላት ያለባችሁ። ፉል ስታክ ዲቨሎፐር ካላላችሁት እናንተ ባን አድርጎ ያወጣችኋል ማለት ነው። ከዛ ቀጣይኛው ኢንተርፌስ ይከፈትልናል። ይሄኛውን ቀጣይኛውን ኢንተርፌስ ስኪፕ ፎር ናው የሚለውን በመንካት እንትን እንላለን ማለት ነው። ለምን በኋላ ላይ መሙላት የምንችለው ነገር ስለሆነ አድ ኤዱኬሽን ካልነው ሌላ ፕሮሰስ ስለሚጨምርብን ስኪፕ ፎር ነው የሚለውን እንነካዋለን ማለት ነው። ሉክ ጉድ ኔክስት ቴል አስ ዊች ላንጉዌጅ ምናምን የሚል አለ። ይሄን ፕሮፌሽናል የሚለው ላይ ትገቡና ቤዚክ የሚለው ስትነኩት እንግሊዘኛ ቋንቋን ራሱ ያማርጣችኋል ማለት ነው። ከዛም በኋላ እዚህ ጋር ደግሞ በቀጣይኛው ኢንተርፌስ ኔክስት ስትሉት ባዮዋችሁን እንድታስገቡ ይጠይቃችኋል። እኔ እዚህ ላይ ደግሞ አንድ አጠር ያለ መረጃ ልስጣችሁ ማለት ነው። እናንተ እንደዚህ ባዮ በሚጠይቃችሁ ጊዜ እናንተ ለምሳሌነት ያስቀመጠላችሁን ሰው የሱን ባዮ ኮፒ ታረጋላችሁ እንደኔ ማለት ነው። ዛ ፔስት ትሉትላችሁ። ለምን እሱ ማስተካከል የምትችሉት ነገር ስለሆነ ይሄን ከባድ ስላልሆነ ይሄንን የሱን ባዮ ኮፒ ታረጉና ኔክስት ትሉትና ወደ ቀጣዩ ስቴፕ ትሄዳላችሁ ማለት ነው። ስለ አካውንት ስለ ፕሮፋይል ማስተካከል እንዴት እንደምናስተካከል ምናምን ሌላ ቪዲዮ ሰራላችኋለሁ። ቀጣይኛው ፓርታችን የሚሆነው ማለት ነው ፐር ሃወር ምን ያህል እንደምታስከፍሉ እየጠየቃችሁ ያለው። በቃ ጀማሪ ከሆናችሁ 5 በሉት። ለምንድነው ያልከኝ ካላችሁት በጣም ጀማሪ ከሆናችሁ ብዙ ሰዎች ቶሎ ስራ እንዲሰጧችሁ ከፈለጋችሁ 5 በሉት። የናንተ ገቢ $4.5 ነው የሚሆነው ማለት ነው። 0.5ቱን ምን ካምፓኒው ይወስዷል ማለት ነው። ኔክስት ትሉታላችሁ። ኔክስት ስትሉት ይሄኛው ቦታ ይከፈትላችኋል ማለት ነው። ይሄኛው ቦታ ሲከፈትላችሁ ለሁላችንም እንደምናውቀው ፎቶአችንን የተለያዩ አይነት ነገሮችን አፕሎድ አድርገን የምናስገባበት ቦታ ነው ማለት ነው። ስለዚህ ይሄኛውን ስቴፕ ሁላችንም ለየግል አፕሎድ አድርገን ጨርሰን እንገናኛለን። Hey kid. በነገራችን ላይ ሳልነግራችሁ ማለት ነው እዚህ ጋር ፎቶአችሁን በመታስተካክሉበት ጊዜ ፎቶአችሁን አፕሎድ ካረጋችሁ በኋላ ከታች ያለችውን ጥቁራን በመያዝ በማንቀሳቀስ የፎቶአችሁን ሚኒማይዝ እና ማክሲማይዝ ማድረግ ትችላላችሁ ማለት ነው። በዚያው አጋጣሚ ላስታውሳችሁ ይሄ ቪዲዮ እናንተንም እንደጠቀማችሁ ሌሎች ሰዎችንም እንዲጠቅማቸው ከፈለጋችሁ ቪዲዮ ላይክ በማድረግ ዩቲዩብ አልጎሪዝም ሌሎች ሰዎች ጋር ቪዲዮን እንዲደርሰው ማድረግ ትችላላችሁ። በዚያው አጋጣሚ ደግሞ ዩቲዩብ ቻናላችንን ሰብስክራይብ በማድረግ እንድትተባበሩን ስል ጠይቃችኋለሁ። Hey kid, don't ever let them get inside your head. They'll tell you what to do in life instead of everything you know that you could get. Don't let them guide your life towards regret. I'll
fight for what I love with every breath. እንደዚህ ብላችሁ ከጨረሳችሁ በኋላ ሪቪው ፕሮፋይል የሚለውን ትነካላችሁ። ከዛም በስተመጨረሻ ፕሪቪው ፕሮፋይል ይላል። ሉክ ጉድ ብሎ የጉግል ስማችሁን ያመጣላችኋል። እኔ አበራ ብዬ ስለሞላሁት ነው ማለት ነው። ከዛ እንደዚህ በምታዩት መልኩ አካውንታችንን ከፍተን ጨርሰናል ማለት ነው። እንደምታዩት ሙሉ ፕሮሰሱን ጨርሰናል። አሁን ኒው ታብ ከፍታችሁ እዛ ላይ ሎጊን ብታደርጉት ኖርማል አካውንታችሁን ታያላችሁ። በነገራችን ግን በቪዲዮ ላይ ማለት ነው የሚሉ ቃላቶችን በተደጋጋሚ እንደተጠቀምኩ አውቃለሁ ማለት ነው። ስለዚህ እሱን ይቅርታ ለመጠየቅ እፈልጋለሁ። ያው እንዳልካችሁ የመጨረሻው የማገባደጃው ቦታ ላይ ደርሰናል። ያው በፊት የሞላናቸው ሙሉ ስኪላችንን ፐር ሃወር ምን ያህል ዶላር እንደምናስከፍል ምናምን አስቀምጦልናል ማለት ነው። መጨረሻ ላይም ሰብሚት ምትለውን ከታች ያለችውን እንነካና ዩር ፕሮፋይል ኢስ ሬዲ ይለናል። ከዛም በኋላ የተለያዩ አይነት ኮይኖች እንዳሉ ኮይን መግዛት ከፈለጋችሁ እንዴት እንደምገዙ ምናምን እዚሁ ላይ ማየት ትችላላችሁ። ይሄ ከዚህ በኋላ ቪዲዮ አይቀጥልም ያልኩበትም ምክንያት ቪዲዮ እስከዚህ ድረስ ነው። አካውንት አከፋፈት ማለት ነው። ሎጊን ድጋሚ አዲስ ታብ ከፍታችሁ ሎጊን ብታደርጉ አካውንታችሁ ተከፍቶ ታገኙታላችሁ ማለት ነው። ስለዚህ በቀጣይኛው ክፍል ደግሞ ስለ ፕሮፋይል አስተካከል እንዴት ፕሮፋይላችንን እንዴት እንደምናስተካክል ማወቅ ከፈለጋችሁ ኮሜንት ላይ አሳውቁኝ። ፕሮፋይል እንዴት እንደምናስተካክል ቪዲዮ ሰራላችኋለሁ። ስለዚህ አይ ሆፕ ቪዲዮ ተመችቷችኋል። ስለዚህ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ እስከ ሳምንት እስከምንገናኝ ድረስ መልካም ሳምንት።